በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን የእናታችን የቅድስት አርሴማ የታኅሣሥ ወር የሚነበብ ገድሏን ማንበብ እንጀምራለን። ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዚያ በኋላ መኮንኑ ብፅዕት ቡርክት የሆነች ቅድስት አርሴማ እመቤቴ ወይ ለምን ከንቱ ነገርን ትወጃለሽ አላት። ይኸውም ሞት ነው። እንደዚህ እንደተያዙትና እንደታሰሩት ከመንግሥት አዳራሽ በቀር ሌላ እንደማትጠቀም የሆነ ተራንሺ እነግርሻለሁ። የንጉሥ ድርጣድስ የመልክሽን ውበት ባየ ጊዜ ይደሰታል። መልካም የሆነ አንቺ ስለ አገኘ በእኔም ይደሰታል። የፊትሽን ውበት የሚመስለው የለምና። ከዚያ በኋላ ቡርክት አርሴማ መኮንኑን ጤርሜዎስን ከልጆች ከዘመዶችና የፈጣሪያቸውን ሕግ ከወነጀሉ ጋር ወደ ገሃነም ጥልቅ ትገባ ዘንድ የተዘጋጀ ቁስቁል የጠፋ አንተ ነፍስ አለች። የጠፋህ አንተ ሰነፍ ነህ አለችው። ጌታ አፍህን ከፍቶ እንዳናገረህ ለእኔስ በጌታዬ በኢየሱስ ክርስቶስ ዘንድ የመንግሥተ ሰማያት አዳራሽ ተዘጋጅቶልኛል። በቃል እንደተናገረው ሰማያዊ ንጉሥ በመንግሥቱ አዳራሽ አዘጋጅቷልና። ከዚያ በኋላ መኮንኑ በዚህ በዓለም ዳርቻ ሁሉ ክቡርና ኃይለኛ በሆነው በንጉሥ የስድብ ነገር ስታስቀይሚ ከንጉሥ ፍርድ የተነሳ በልብሽና በሐሳብሽ ፍርሃት ለምን ብሎ ብፅዕትና ብርክት ቅድስት አርሴማ ተናገራት። እኔ ግን ያንቺ ፊት ስላየሁና ደም ግባትሽን ስለወደው ያማርሽና ያከበርሽ ቅድስት አርሴማ የሴቶች እመቤት ወይ ድፍረትሽንና ስድብሽን አትታገሳለሁ። አንቺም ከመውደዴ ብዛት የተነሳ ሳልገርፍሽና ሳላስረሽ ወደ ንጉሥ አድርሽሻለሁ። እኔም ከሚጣፍጥ ቃል በቀር ምንም የክፋት ነገር አልተናገርሽም። ይህንም ብሎ ሸንጎውን ፈቶ ከፍርዱ ዙፋን ተነሳ። በእስር ቤት አስገብተው ይጠብቋቸው ዘንድ አዘዘ። ለእርሷ ግን ለብቻዋ ማደሪያ ያዘጋጁላት ዘንድ በማደሪያዋም ዙሪያ ደጎችና የሀገር ታዋቂዎች የሆኑ ብዙ ሴቶች ይቀመጡ ዘንድ አዘዘ። ዳግመኛም የሚጣፍጥ መብሎችን አምጥተው ከልቧ የወደደውን ሁሉ ይሰጧት ዘንድ አዘዘ። ብፅዕት ቅድስት አርሴማ ግን ይህን ሁሉ መብልና መጠጥ አልወደደችም። ከቅዱሳን መስተጋድል ሰማዕታት እግር በታች እጅ ትነሳቸውና ትሰግድላቸው ነበር እንጂ። እግዚአብሔር ቅዱሳን ሆይ ከትዕግስታቸው ብዛትና ከግላቸው ጽናት የተነሳ ለዘላለም የማይጠፋ የክብር የብርሃን አክሊል ተዘጋጅቶላቸዋልና ሰላም ለእናንተ ይሁን ትላቸው ነበር። ስለዚህም እግዚአብሔር እናንተ ምስክሮች ወራሾች እና የፍቃድ ፈጻሚዎች ናቸው። ስለ ቅዱሳኖቹ አንድ ጊዜ እንደማሉ በማይዋሸው ቃሌና በማይታበለው ቃሌ ኪዳን ማልሁላችሁ ይላቸዋል። ስራዎችን ከማይል ከልዑል እግዚአብሔር ዘንድ ብሩሃን በሆኑ መላእክት በራሳቸው ላይ ታደርጓቸው ዘንድ ንጹሕና ብሩት በሆኑ አክሊሎች እንደተዘጋጁላችሁ መልካም ዜናና የምስራች ነግራቸው ዘንድ እነሆ ወደ እናንተ ተላክሁ። እግዚአብሔር እንደናንተ ምስክሩ እንደሆንሁ ያደረገ ዘንድ እኔም በጸሎታችሁ አስቡ። ከስጋም ከደም ጭቃ እጆች የሰሩ ፍጥረት ነኝና እኔ የእርሱ አገልጋይ ለምስክርነት የጠነከሩ ለመንግሥተ ሰማያት ክብር የተዘጋጁ ያደርገኝ ዘንድ። ከዚያ በኋላ ቅዱሳን ሰማዕታት ሁሉ ለብፅዕት ቡርክት ቅድስት አርሴማ ሰገዱላት፣ እጅም ነሷት። ከሴቶች ልጆች ሁሉ እግዚአብሔር የመረጠች ብፅዕት ቅድስትና ብርክት ሆይ የሽማግሎችና የሕፃናት መመኪያ ነሽ እያሉ በአንድ ቃል አመሰገኑ። በአገሮች ሁሉ የገድልሽን ዜና ይታወቃል። በጾም በጸሎት አንቺን ለሚያምኑ መድኃኒታቸው ነሽ። ይህንን ካሏት በኋላ ቅድስት አርሴማ የእግዚአብሔርን ቃል እየዘመረች የአገሩ ሰዎች ወደ አዘጋጁላት ማደሪያ ገባች። ይሁም አቤቱ ከክፉ ሰው አድነኝ ከበደለኛም ሰው አታድነኝ የሚለውን የዳዊትን መዝሙር ነው። የማይደፍረውን እግሩም ልዕልናው ለማመስገን ከከንፈሩ አያርፍምና እንደ እስራኤላዊቷ ነቢይት ሐና በየጊዜውና በየሰዓቱ ሁሉ እግዚአብሔርን ታመሰግን ነበር። በዚህች ዕለት ብፅዕት ቅድስት አርሴማ በመሬት አልተኛች። የመንግሥተ ሰማያት የክብር አክሊል ትቀበልና በገድል በጽናትን በትዕግስትም የክርስቶስን ሰማዕት ትሆን ዘንድ በሃይማኖት ብርታት ልቧ ተመስጧልና። ያም የልብ ክፋተኛና የውሸትን ወዳጅ እግዚአብሔር የሚገዳደረው ጠላት መኮንን እሺ በጎ ትላቸው ዘንድ እሺ በጎ ማሰኘት ከቻሉ ሚስት ሆነው ዘንድ ወደ ብፅዕት ቅድስት አርሴማ ብዙ ሽማግሌዎችና ጎልማሶች ሴቶች ላከ። እነዚያ ሴቶች ብፅዕት ቅድስት አርሴማን እየጸለየች ወዳለችበት ገቡ። እንዲህም አሉ፣ አንቺን የዚች አገር ገዥ ሚስት ሆኚው ዘንድ ያም ባይሆን ለንጉሡ ድርጣድስ ትሆኚ ዘንድ የእርሷን ውበትና ፊቷን መልክ አምሮአልና ብሎ ላከ። እኔም እርሷን ባገኝ በቤቴ አልጋ መጋረጃ ያሉትን ሚስቶችን ሁሉ ተዋለሁ፣ ወደ ውጭ ማወጣቸዋለሁ። ለእርሷ እንዲላኩላት እንዲታዘዟትም ወደ እርሷም እመቤታቸው ትሆናለች። እኔም እስከ ሞቴ ቀን ድረስ ከእርሷ ጋር እኖራለሁ። እነሆ በትላልቅ አማልክቶችና በዲዮድዮስ እና በፍራቅልስ እምልላታለሁ። እነርሱም ዓለም የያዙና ፍጥረትን ሁሉ የሚገዙ ናቸው። ከእርሷ በቀር በቤቴ
በቤቴ ውስጥ ሌላ ሴት እንዳልጋስ ቃሌ የምታስታክረኝ ግን እኔም ወደ ጌታዬ ንጉሥ ወስዳታለሁ። ለእርሷም መልካም ያደርጋል። ቁመቷና ሁለንተናዋ ያማረ ነውና የዚህ ዓለም ጥበብ ሁሉ የተማረች ናትና በጌታዬ ንጉሥ አዳራሽ ውስጥ እንደ እርሷ ያለ የለምና እንደ ፀሐይ የሚበራ ፊቷን ውበት የሚመስል ያየሁት የለምና። ከዚያ በኋላ ከጠላት መኮንን የተላኩ እነዚያ ሴቶች እንደመጡ ከእርሷም ጋር አደሩ። በልቧን ላልታዘዝ አረጋጓት። እነዚያ ሴቶችም ይለምኗትና ያስቷት ዘንድ ያማረ ወለላና የሚጣፍጥ የተክል ፍሬዎችን ይዘው ሄዱ። ወደ እርሷን ገብተው ጸሎቷን፣ ስግደቷንም መዝሙሯንም እስከምትፈጽም ድረስ በብፅዕት ቅድስት አርሴማ ፊት ቆሙ። ይህች ብፅዕት ቅድስት አርሴማ ከርጉም ጠላት ከእጅና ከወንጀለኞች ከመናፍቃን ከመማለጃ ተቀባዮች ተቃውሞ ያድናት ዘንድ ወደ እግዚአብሔር በልመና በስግደት በጾም በጸሎት በማለት እንደ ክረምት ውሃ እንደ ዝናብ ነጠብጣብ ከዓይኖቿ እንባዋን ታፈስ ነበር። ቡሩክ ቅድስት አርሴማ ወደ እርሷ እንደቀረቡ የሚያስቱ ሴቶች ባየቻቸው ጊዜ ፊቷን በትምህርተ መስቀል አማተበች። እነርሱም በልቡ ተንኮል ወንጀል መኮንን የላካቸው ሁሉ ፈጽመው ነገሯት። ብፅዕትና ብርት የሆነች ቅድስት አርሴማ የሕያው እግዚአብሔር ልጅና ሰው የሆንክ ማርያም ልጅ ሆይ ጌታ አምላኬ ኢየሱስ ክርስቶስ ሆይ እያለች በታላቅ ቃል ወደ እግዚአብሔር ጮኸች። ከወንጀለኞች አንበሶች መካከል ደንግጬ ተኝቻለሁ። ነፍሴን አድናት፣ ከበደለኛ ከንፈርና ከሸንጋይ አንደበትም ሰውነቴን ጠብቃት። እንዳትክደኝም ልቤን አጽናናት። ሰይጣን መውጥመድ አድነኝ። በጸጋ ማተብ ባርከህ አንተ በቅዱስ ወንጌል ቃልና በማሽ ቃል እንደተናገር የልቤን መዝገብ ጠላት እንዳይሰርቅኝና እንዳይነጥቀኝ እንዳይንብል የጠብቀኝ። ወደ ነገስታት መኳንንት አደባባዮች በመስዷቸው ጊዜ አትፍሯቸው። ስለምትናገሩ ስለምትለምኑት አታስቡ። የምትናገሩት እናንተ አይደላችሁና በላያቸው ያለውን የአባታችሁ መንፈስ ይናገራል እንጂ። እኔ ሃይማኖት ወንጀለኞችን የምትከራከሩበትና ድል የምትነሱበትን ቃሌን ጥበብ እሰጣችኋለሁ። አሁንም ጌታ አምላኬ ኢየሱስ ክርስቶስ ወይ ደካማና የተናቀች መልካም ስራ የሌለኝ እኔ አገልጋይህን እርዳኝ። ቀድሞ ጀምሮ ያለ ዛሬ መጋደል ገና አልጀመርኩምና አንተ ጌታ ኢየሱስ ክርስቶስ ሆይ ኃይልና መጠጊያ ሁነኝ። አቤቱ አምላኬ ወደ አንተ ሸሽቼ አንተን መጠጊያ አደርጋለሁና አንተ አባት እናት ሁነኝ። አንተ የኩላሊትን ፈጥረዋልና ከሚበላ እሳት ማድነኝ። አንተ በተመረጡ ሰዎቹ አፍሳት ስሙን ለሚክዱ ለበደለኞች የሚበላ ነው። ልበ ቅኖች በስሙ ለሚያምኑ መልካም ለሚወዷትና በእርሷም ለሚታመኑ ቅንሳት ሕይወት ነው ብለሃልና አቤቱ አምላኬ ስምን መጥራት በልቦና ውስጥ የሌለው የዚህ ወንጀለኛና በደለኛ ውሸቱን ሽንገላውን የልቡን ድንዳኔና ሀሳቡን ስፋት ተመልከት። በደለኛ ሰው ክፋትን ለጥፋት ታድነዋለችና ብሎ ዳዊት እንደተናገረ ቅዱሳኑም ሁሉ ለማጥፋት ይወዳል። ዳግመኛ በደለኞች ነገር በረታብን፣ ኃጢአታችንን ግን አንተ ይቅር ትላለህ። በቦታ ለማደር የምትመርጠውንና የምትቀበለው ብፁዕ ነው ይላል። እኔም አገልጋይን ስለ አንተ ፍቅር መሞትና በመውደድ ጊዜ የወንጀለኛ ለመያዝ ወይም ለማግባት ይበረታብኛል። አቤቱ አንተ ግን በመስቀል እርዳይ። በሰይፍና በካራ የሥጋን ለመለያየት በየክፍሉ ቢቆርጥ ሥጋን አያሳዝነኝም እና የዚህ ኃላፊ ጠፊ የዓለም ንብረትም ንቄ ትቼዋለሁና በመንግሥተ ሰማያት እስከ ዘላለም ድረስ እኖር ዘንድ ለዘላለም አሜን። ዳግመኛ ብፅዕት ቅድስት አርሴማ እነዚህ ሴቶች እናንተ አታሪ ሴቶች ወደ እኔ ምን አመጣችሁ? ወይስ ከንቱ ወይም በሚወዱ ወንጀለኛ መኮንን መልእክትን ታስጡኝ ነው አለቻቸው። እነሆ የሚጠብቅ ነገርም ነግራቸው ዘንድ ስሙኝ፣ የሚጠቅም ነገር ነግራቸው ዘንድ ስሙኝ። ከእግዚአብሔር ፍቅር የሰው ፍቅር ይበልጣልን? ወይስ በነቢይ ውበትን የሚመስለው የለም ብሎ እንደተነገረ ከእግዚአብሔር ውበት የሰው ልጅ ውበት ይበልጣልን? ዳግመኛም ጽድቅን ወደደ በደልን ጠላህ፣ እንዲሁም ከሰው ልጅ ውበት ይልቅ ውበትን ይበልጣል ያምራል ይላል። ስለዚህም እኔ ከዓለም ፍቅር ሁሉ የእግዚአብሔር ፍቅር መረጥኩ። እሱ አለኝታዬ ረዳቴ መጠጊያ መድኃኒት ይሆነኛልና እሱም ታምኛለሁ፣ በእርሱም ዘንድ ተማጽኛለሁ። ሐዋርያው የክርስቶስ ፍቅር ማን ያስተውላል? ራብ ነውን? መከራ ነውን? ስደት ነውን? መራቆት ነውን? ሞት ነውን? ወይስ ሕይወት ነውን? ብሎ እንደተናገረ እግዚአብሔር ፍቅር የሚበልጥ የለም። ከሚያረጀውና ከሚያልፈው ከሰው ፍቅር ይልቅ መልካም ከመስራትና ጽድቅን ከማድረግ የሚያምር የለም። ለስራ ሁሉ ጊዜና ሰዓት አለው፣ ለፍቅርና ለጥልም ጊዜ አለው። በከንቱ ለመቃረብም ጊዜ አለው፣ ለመልካምና ለክፋትም ጊዜ አለው። ለመበልጸግና ለችግርም ጊዜ አለው፣ ለክብርና ለከፍከፍ ለማለትም ጊዜ አለው። ለክረምትና ለበጋ ጊዜ አላቸው። ከንቱ የሚጠብቁ በከንቱ ይጠፋሉ። እነሱ መቼም ከከንቱ ወደ ከንቱ ናቸው። አመፃን ተስፋ እንዳታደርጉ አቅሚያንም አትታመኑባት። ባለጠግነት ሲበዛ ልባቸው አይኩራ፣ እግዚአብሔር ይላልና። እነርሱ ከልዑል ዘንድ ይቅርታን የምትፈልጉና ሕጉን የምትወዱ ስሙ። እርሱ ምሕረትና ይቅርታን ገንዘብ ነውና ለሁሉ እንደ የሥራው ይከፍለዋልና። ዳግመኛም
ሰው ከንቱ ነገር የሚመስለው ዘመኑ እንደ ጥላ ያልፋል። በብፅዕት ቅድስት አርሴማ ቃል አመኑ። ከቡርክትና ከብፅዕት ቅድስት አርሴማ እግር ስር ትቢያ አንስተው በራሳቸው ልብሳቸው ላይ ነሰነሱ። ከዓይኖቻቸውም ባላፈሰሱ ከጠዋት እስከ 9 ሰዓት ድረስ አላቋረጡም። ከማርና ከሶኮር በገነት ውስጥም ካለው ከተምር ይልቅ የሚጣፍጥ ቃሎቻቸው ስለሰሙ አምነው። ከወይን ይልቅ የቃሏን ጣዕም ይጣፍጣልና የመንፈስ ቅዱስ ጸጋ በብፅዕት ቅድስት አርሴማ ላይ አድሯልና ሁሉም በመልካም ሥራ ያደንቁታልና ያመሰግኗታል። ከዚያ በኋላ በእርሷ ዘንድ ላሉትና ለእነዚያ ሴቶች በምሳሌ በጥበብ አስተማረቻቸው፣ መከረቻቸው። ረቂቅ የሆነ የመንፈስ ቅዱስ በፊቷ ላይ እፍ ብሏልና ነፋስ ወደ ወደደው ይነፍሳልና ቃሉን ትሰማለህ፣ ከወዴት እንደሚመጣ ወዴት እንደሚሄድ አታውቅም እንዳለ በቅዱስ ወንጌል እግዚአብሔር ለሚወደው መያዝና መሸከም በሚችለው መጠን በልክና በአቅም ጸጋና ጽድቅን ይሰጣል። እንዲህም ለብፅዕት ቅድስት አርሴማ ያለ ልክና ያለ አቅም የእውቀትና የጥበብ ጸጋ ረድኤት መንፈስ ሰጣት። የብፅዕት ቅድስት አርሴማ የሕይወቷ ደም ግባትና የፊቷ መልክ ባዩ ጊዜ ሰዎች ከብፅዕት ቅድስና ከብርክት ቅድስት አርሴማ የግርማ ልዕልና የተነሳ የሰዎች ሁሉ ልብ ታወቀ። የመጽሐፍ ቃል በምትናገር ጊዜ ከቃሉ የጽድቅ ቃል ይወጣል። በምትሰግድበትና በምትጸልይበት ጊዜ መንፈስ ቅዱስ በላይዋ ላይ በእርግብ አምሳል ይጋርዳል። የመጽሐፍ ቃል በመናገር ድል የሚያደርግ የለም። እንደ ሁሉም ሐዋርያ አገሮች ቋንቋ ሁሉ ታውቃለችና ተምራለችና በመልካም ገድልም ቢሆን የእግዚአብሔር ኃይል በላይዋ ላይ አድሯልና። ከዚያ በኋላ እነዚያ ደጋጎች አዋቂ ሴቶች ከዛሬ ጀምሮ እስከ ዘላለም ድረስ እነሆ በጸሎት ኃይል ተማጽና በሚጣፍጠውም ቃል አምና እህታችን ብሩክ ቅድስት አርሴማ ሆይ እንደ ፈቃድሽና እንደ ውዴታሽ ይሁን አሏት። ነገር ግን ይህን ወንጀለኛና ጎስቋላ እንዳያስትሽና በሐሰት ነገርም እንዳያታልሽ ይኸው ምርኩስ የሆነ ዝሙት ነው። ይህም በማስገደድ አስሮ ወደ አርማንያ ንጉሥ እንዳይሰድሽ ከዚያም ብዙ መከራ ያሰቃይሻል። እሺ በጎ ትይው ዘንድ ስለዚህ ነገርም በጸጋ እህታችንና እናታችን ሆይ ወደ በረሃ እንውጣ፣ ወደ ቦታዎችም እንመላለስ። በዋሻዎችና በምድር ፍሩክታ ወደ ተራራዎችና ወደ ዱሮዎችም እንዙር። እኛ ቤታችንና ልጆቻችን ባሎቻችንም ትተን ከአንቺ ጋር እንሄዳለንና። እህታችን ቅድስት አርሴማ ሆይ ነቢዩ ኢሳይያስ እግዚአብሔር ቁጣው እስከሚያልፍ ድረስ ሕዝቤ ሆይ ወደ ቤትህ ግባ፣ ደጃፍን ዘግተም ጥቂት ጊዜ ተሸሸግ ያለውን አንቺም ታውቂያለሽና። ቅድስት አርሴማ መለሰች፣ እናቶቼ ወይ አይገባችሁም። እግዚአብሔር የሐሳብ ጭካኔና የልብ የዋህነትን ይወዳልና። ሴቶች እንግዲህ ወደ ኋላ አልመለስም አለቻቸው። በሰማይ ያለውንም ሞት እንጂ በምድር ያለውን ሞት አልፈራም። እግዚአብሔር ለቅዱሳኑ ስጋችሁን የሚገድሉትና አትፍሯቸው፣ የነፍሳችሁንና ስጋችሁን አንድ አድርገው በገሃነም የሚገድለውን ፍሩ እንጂ ብሎ የተናገረውን አይዋሽምና። በሰማዕታት ወይም በአደባባይ የሚፈራ የሚፈራ ከጀመረ በኋላም የሚተው እርሱ ተስፋና ጥቅም የለውም። እግዚአብሔር አምላካችን ደቀ መዝሙርና ሐዋርያ ሊሆን የሚወድ ቢኖር በማያዋሽ ቃሉ እርሱን ፈጣሪያችን ሊያገለግል የሚወድ ጨክኖ የሞት መከራ የያዝና ይከተለኝ። ነፍሱን የጠላት የተዋት በእኔ ያገኛታል። እኔ ነፍሱን የጠላት ለዘላለም ሕይወት ይጠብቃታል። ኢሳይያስ በምድር ላይ መልካም ስም መስራትን ባይማር ለበደለኛ ሰውዬው ለጥርሱ ነቢይ ኢሳይያስ በምድር ጽድቅን መስራት ተማሩ ብሏልና። ዳግመኛም አንተ በመፍራት ጸንሰን ማምን ወለዱ ብሏልና። እኔም ስለ እግዚአብሔር የዚህን ኃላፊ ዓለም ክብር ከንቱ አድርጌአለሁ። ስለ ጌታዬ አምላክ ኢየሱስ ክርስቶስም በላይ ላይ የሚመጣውን ሕማም፣ መከራ፣ ችግርና ጥፋት ሁሉ እቀበላለሁና። ከእነዚህ ሴቶች ተስፋ በቆረጡ ጊዜ የምትችለውን ያህል በምትወደው መጠን ከጎስቋላው መኮንን እጅ ለብልጽግና ለክብር ካመጡላት ከማርና ከወለላ ከምድር ፍሬዎች ተቀብላ ትበላ ዘንድ ለማሳት ብፅዕት ቅድስት አርሴማ ለመኗት። ከዚያ በኋላ ከእነርሱ አልተቀበለችም። መብል አስወግዱልኝ፣ ከእነርሱም አልፈልግም። እንደዚህ ያለ መብል እስከ ዛሬ ድረስ አልበላሁም አለች እንጂ ዛሬ ግን የዚህ ዓለም ጣዕም ስለ ጌታ አምላክ የኢየሱስ ክርስቶስ ፍቅር ንቄዋለሁ። በፍቅር እግዚአብሔር ጸንቻለሁና እርሱም ከበረከቱ ይመግበኛል። እግዚአብሔር ይጠብቀኛል፣ የሚያሳጣኝም የለም። በዚህም ለመመስ ያሳድረኛል፣ በረፍቱ ውሃም እንደ ዘንድ ያሳድጎኛልና። ከዚህ ዓለም ከስህተትም ነፍሴን መለሳት፣ ወደ ጽድቅና ሕይወትን መንገድ መራኝ። ከዚያ በኋላ እግዚአብሔር አስቀድሞ የጀመሩትን ያስችለኝና ያስፈጽመኝ ዘንድ ለበደለኛ እናቱ ለኃጢአተኛዋ ለተናቀች
ለናቀችው ለተጣለችው ለእኔ ለባሪያው ኃይልና ብርታትን መትጋትንና ድል ማድረግን ይስጠኝ ዘንድ ስለ እኔ ጸልዩልኝ አለች። ጠዋት በሆነ ጊዜም እነዚያ የተላኩ ሴት ወደሚያስተው መኮንን ማልደው ተነስተው ሄዱ። ብፅዕት ቅድስት አርሴማሽ በጎ ማሰኘት እንደተሳናቸው እንዳልቻሉ መኮንኑ አስረዱት። በጸሎቷ ኃይልን በረድኤቷ ለሚታመን መድኃኒት ትሆን ዘንድ ከእናቷ ማኅፀን ከአባቷ ብራክ ተለይቶ አክብሮ መርጦ የመንፈስ ቅዱስ ጸጋ በላይዋ ላይ ያደረባት ብፅዕት ቅድስት አርሴማ እሺ ማሰኘት አልቻሉም። የብፅዕት ቅድስት አርሴማ ጸሎቷና በረከቷ የረድኤት ኃይል ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የብፅዕት ቅድስት አርሴማ ታምር ነው። ጸሎቷና በረከት ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር። በአቅራጥያ ሀገር እግዚአብሔር የሚያውቅ አንድ ነጋዴ ነበር። ብዙ አማልክቶች ያመልክ ነበር። በእንጨቶችና በድንጋዮች በእንስሳትና በአውሬዎች በዶሮዎች በእጅ ስራ ሁሉ ያመልክ ነበረ። አንድ ቀንም ወርቅና ብር ነጭም የሆነ የባህር ዕንቁም ይገዛ ዘንድ ወደ አርማንያ ሀገር ሄደ። በዚያች ዕለትም በብፅዕት ቅድስት አርሴማ መቃብር ቦታ ተስተናገደ። ከቅድስት አርሴማ መቃብር እንጨቶች በታችም ከስጋዋ ድካም አረፈ። አህዮችና ግመሎችም በቅሎችም አስተኛ። ከብፅዕት ቅድስት አርሴማ መቃብር ድንጋይ ክምር በታች ከሚፈሰው ውሃ ጠጣ። ከዱር እንጨቶችም ቅጠል ቀጠፈ። ቦታዋም ሳር አጭዶ ለአህዮችና ለግመሎች ሰጣቸው። የተረፈውን በመተኛው ነሰነሰው። ከፍጹም ድካሙ ስላረፈ በዚያ ደስታና ሐሴት አደረገ። ከዚያ ግብር ሳለ የዱር እንጨቶች ሁሉ ቀይ ደም የሳር ልምላሜያቸው መሪር እንባን ሲያፈሱ አየ። በላዩም ያፈሱ ነበር ልብሱ እስከሚረስ ድረስ። ይህን አይቶ እጹብ ድንቅ እንደሆነ አላሰበም። ነገር ግን በፀሐይ በድርቅም ወራት እንባና ደም የሚፈሱ የዚች ሀገር እንጨቶችና የሳር ቅጠሎች ሁሉ ስራ ምንድን ነው በልቡ ይል ነበር። ይህንም ብሎ ትንሽ ተኛ። የሌሊትም ጨለማ ሆነ ጊዜ ዱር ሽፍታ መጣ። ብዙ በቅሎችን አህዮችንም ግመሎችን አየ። ሰርቆ ይነዳቸው ዘንድ ጀመረ። እምቢ ያሉት ከብዛታቸው የተነሳ ይነክሱት ዘንድ ወደዱ። መውሰድም በተሳነው ጊዜ ከጎኑ ሰይፉን መዘዘ። ሁሉንም ቆረጣቸው። ከእነርሱም አንድም አላስቀረም። ክምር አደረጋቸው። እንደ ክረምት ውሃ ደማቸውን የፈሰሰ የተኛውም ሰው አጥለቀለቀው። መጽሐፍ ማዕበልና ሞገድ ሁሉ በላይ አለፈ እንዳለው ያን ጊዜ ያ ሰው ከእንቅልፉ ነቃ። እንደ ክረምት እንቃፊያ የሆነው የበቅሎችና የግመሎች በድናቸው አይቶ ወደሚያመልካቸው ጮኸ። ፈጥናችሁ ድረሱኝ ላይ ያለ ወደ እነሱ ግን የደረሰ የለም። ፍርሃት፣ እንቅጥቅጥም ድንጋጤ ያዘው እንጂ ያን ጊዜ አቤቱ ክርስቶስ አምላክ ይቅር በለኝ ብሎ ዳግመኛ ጮኸ። አስጨናቂ ከሆነው ከዚህ መከራ አድነኝ፣ ብታድነኝ ግን በእውነት ክርስቲያን ይሆናለሁ። ክርስቲያንም ጥምቀት እጠመቃለሁ፣ እስከ ሞቴ ቀንም ድረስ ለቤተ ክርስቲያን አገልጋይ ይሆናለሁ አለ። ከአፉ ይህን ሲናገር ድንገት መብረቅ ብልጭ አለ። በዚያም ቦታ ታላቅ ብርሃን በራ። ይቺ ገዳም በታላቅ ግርማ ሁለመናዋ ተመላች። ከብፅዕት ቅድስት አርሴማ ጋር የቅዱሳን ማህበር መጡ። ለዚህ የደነገጠና የተንቀጠቀጠ ሰው ተገለጡለት። በእግዚአብሔር አምላክ ታምናለህ? ታመም ማዳንን የሚችል እርሱ ነውና። ያም ሰው እናንተ እነማን ናችሁ አለ። ያች ከእኛ ከፍ የምትለው ብፅዕት ቅድስት አርሴማ ናት። እኛም በአማጺው ንጉሥ ድርጣድስ እጅ በክርስቶስ ስም በሰይፉ ከእርሷ ጋር የተገደልን ማህበረተኞች ነን አሉ። እርሱም መልካም ዋጋን ሰጠን። በምድር ቅዱሳን የሆኑ ኪዳኑን አጸናለን። ስማችሁን የጠራ መታሰቢያችሁን ያደረገ በዚህ በረከታችሁን ብሎ በመቃብራችሁን ቦታ ቤተክርስቲያን የሰራ በመንግስተ ሰማያት በሕይወት ማደሪያ አልፎ ይገባል አለ። መቃብሯን ቦታ ያጠፋና የአህያዎችን ማሰሪያ ያደረገውን እኔ እበቀለዋለሁ ብሏልና። ስለዚህም ነገር ይህን ጥፋት የድንጋጤና የእንስሳ ሞት አገኘ። ነገር ግን ባለማወቅ ስሙን በጠራው ጊዜ እግዚአብሔር ይቅር አለ። በስሙን እናጠምቅና መንገዱን እናሳይ ዘንድ እኛ ላከን ትድን ዘንድ ዛሬ ማመንበት አሉ። ያን ጊዜ ከልቡ አመነ። በአብ ወልድ መንፈስ ቅዱስ ስም አጠመቁት። በአህዮችና በግመሎች በድኖች ላይ ባረኩ። ድነውም ተነሱ። ያን ሰውም ባየ ጊዜ በፊታቸው እንግዲህ ይህ ቦታ አልተውም፣ ከግመሎችና ከአህዮች ጋር ገዳማዊ ቦታ አገለግላለሁ አለ። ከዚያ በኋላ ከእርሱ ተሰውሩ ከብፅዕት ቅድስት አርሴማ ጋር ወደ አየር ወጡ። ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 6 ቀን በዚች ቀን የቀሲስ ሰማዕት የቅዱስ እንጣንዮስ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ቅዱስ አባት የእስክንድርያ ሀገር ሊቀ ጳጳስ አባ አብርሃም ሶርያ የዕረፍቱ መታሰቢያ ነው። ስለ አባቶቻችን ሊቃነ ጳጳሳት 62ኛ ነው። ይህም አባት ከምስራቅ ሀገር ክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበር። እየነገደም ብዙ ጊዜ ወደ ምስር ሀገር ደረሰ። ከዚያ በኋላ በውስጧ የሚኖር ሆነ። ከእርሷም ለድሆችና ለችግረኞች ርኅራኄ የማድረግና ብዙ ትሩፋትን ገለጡ። ደግነቱና የትሩፋት አዋቂነቱ ዜና በተሰማ ጊዜ አባቶቻችን ኤጲስቆጶሳት የሀገሩ ታላቅና ምሁራን እስከ
በእስክንድርያ ሀገር ሊቀ ጵጵስና ሾሙት ዘንድ ተስማሙ። በዚያን ጊዜ በእግዚአብሔር ፈቃድ ሊቀ ጵጵስና ሾሙት። ከዚያ በኋላ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ ሊቀ ጵጵስናውን ስራ መስራት ጀመረ። በሹመቱ ወራትን ክፉ ልማድን ሁሉ አስወገደ። ኤጲስቆጶሳትም ስለ ክህነት ሹመት መማለጃ እንዳይቀበሉ አገዛቸው። ቁባቶች ያሏቸውንም ሰዎች ቁባቶቻቸው እንዲተዉ አወገዛቸው። ግዘቱን በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውን ተው። ወደ እርሱም መጥተው ከእግሮቹ በታች ወድቀው በደላቸውን ያስተሰርይላቸው ዘንድ ለመኑት። የንጉሱ ጸሐፊ ከሆነ ከአንድ ሰው በቀር ቃሉን ያስታቅረ ዘንድ የደፈረ ማንም የለ። ይህም ልዑል እግዚአብሔር ስለማይፈራ የዚህ ቅዱስ አባት ግዝት አልፈራም። ይህ አባት ግን ስለ ራሱ ድነት ብዙ ጊዜ ለመነ። ከክፋቱም ተመልሶ በመቅስፈት ይድንም ዘንድ ገሰጸው፣ መከረውም። ሰውየው ግን አልሰማም። ይህ አባት ማስተማሩና መገሰጡን ሰልችቶ አልተወውም፣ ለሌሎች እንቅፋት እንዳይሆን። ስለዚህ ወደዚያ ሰው ቤት ሄደ። የሊቀ ጳጳሳቱን መምጣት በሰማ ጊዜ ደጃፉን ዘጋ። ይህም አባት ደጁን እያንኳኳ 2 ሰዓት ያህል ቆመ። ከዚያ በኋላ የዚያ ሰው ደሙ በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ አራግፎ ተመለሰ። ወዲያውም በዚያ ሰው ላይ ምልክት ታየች። ጌታችን ገለጸ። ከድንጋይ የተሰራ የቤቱ መድረክን ከሁለቱ ተከፈተ። ፈጽሞ ድንቅ ነውና። ከዚያ አባት ግዝት የተነሳ ጠንካራ ዓለት ተሰነጠቀ። ለምለም የነበረ የሰውንም ልብ ግን አለት ጠነከረ። ዳግመኛ ድንቅ ምልክትን እግዚአብሔር በሰው ላይ ያደረገ፣ ከድሆቹ ሁሉ እጅግ በባሰ ድሃ ሆኗልና። ከሹመቱም በጉስቁልናው ገሻሩት። ከገንዘቡ አንዲት መሐለቅ እንኳ አልቀረለትም። ደግሞም ስጋውን ጭንቅ በሆነ ደዌ ቀሰፈው። እጆቹንና እግሮቹን ተቆራርጠው በክፉ አሟሟት ሞተ። ለሁሉም መቀጣጫ ሆነ። ብዙዎችም ከኃጢአታቸው ውስጥ ንስሐ ገቡ። በዚህ አባት ዘመን ለምስር ንጉሥ የጭፍራ አለቃ የሆነ አንድ ሰው ነበረ። እርሱም ወደ እስልምና ሕግ የገባ አይሁዳዊ ነው። ለዚህም የጭፍራ አለቃ አይሁዳዊ የሆነ ወዳጅ ነበረ። ወደ ንጉሱም አብሮት እየገባ ከንጉስ ጋር ይነጋገራል። ከጭፍራ አለቃውም ጋር ወዳጅ ስለሆነ በንጉሱ ዘንድ ባለሟልነት ባገኘ ጊዜ ንጉሱም እንዲህ አለው፣ ጌታዬ ንጉሥ ሆይ ሊቀ ጳጳሳት እንዳስታመመውና በፊትህ እንዲከራከረው ተመኝቻለሁ። ንጉሱም ልኮ ይህን አባት ሊቀ ጳጳስ አባ አብርሃን አስመጣው። ከእርሱም ጋር የመቅፍዕ ልጅ ስምዖን ኤጲስቆጶስ አባ ሳዊሮስ ነበረ። ይህ አይሁዳዊ ከእሳቸው ጋር በተከራከረ ጊዜ ረተው አሳፈሩት። ንጉሱ ሊቀ ጳጳሳቱን ከእርሱ ጋር ያሉትን ታላቅ ክብር አከበራቸው። በፍቅር በሰላም ወደ ቤታቸው አሰናበታቸው። የጭፍራ አለቃውና ወዳጁ አይሁዳዊ አፈሩ። ሊቀ ጳጳሳቱን የክርስቲያን ወገኖች የሚወድቁበትን የሚፈልጉ ሆነ። በአንዲት ቀንም የጭፍራ አለቃ ወደ ንጉሱ ገብቶ ጌታዬ ንጉሥ ሆይ የማስረዳ ነገር አለ። የክርስቲያኖች ሃይማኖት የላቸውም እንኮን? ወንጌላቸው የሰናፍጭ ቅንጣት ታህል ሃይማኖት ካላቸው ይንተራ ከዚህ ተነቅለ ወደዚያ ብትሉት ይሄዳል፣ የሚሳናቸው የለም ይላልና አለው። ንጉሱም ይህን በሰማ ጊዜ ሊቀ ጳጳስ አባ አብርሃም ልኮ አስመጣውና ወንጌላቸው የሰናፍጭ ቅንጣት ያህል ሃይማኖት ካላቸው ይተራራ ከዚህ ተነቅለ ወደዚያ ሂድ ብትሉት ይሄዳል ይላል። ስለዚህ ነገር ምን ትላላችሁ አለው። ሊቀ ጳጳሱ እውነት ነው፣ የከበረ ወንጌል ይላል አለው። ንጉሱም መልሶ እንዲህ አለው፣ እነሆ ይህ ሃይማኖት ያላችሁ እናንተ ብዙ ናቸው። ከእናንተ ውስጥ ይህን ምልክት የሚገልጽ አንድ ሰው ልታመጣልህ ትሻለህ፣ አለዚያ ለክርስቲያን ወገኖች ሁሉ አንተ አለቃቸው ነህና ይህንን ምልክት ትገልጽልን ዘንድ ይገባል አለው። ሊቀ ጳጳሳቱም ሰምቶ ደነገጠ፣ እጅም ፈራ። ንጉሱም እስከ 3 ቀን ታገሰ ያለው። ንጉሱ ይሁንልህ አለው። ሊቀ ጳጳሳት ከንጉስ ፊት ወጥቶ በአቅራቢያው ወደሚገኙ ኤጲስቆጶሳት ካህናቱና መነኮሳቱ ሁሉ ሰበሰባቸው። በምስር ሀገር በማልቃ በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ ባለ በ3ቱ ቀኖች እየጾሙና እየጸለዩ እመቤታችን ስዕል ፊት ቆመው ወደ እግዚአብሔር ሲማልዱ ቆዩ። በ3ኛው ቀን በሌሊት እመቤታችን ቅድስት ድንግል ማርያም በሊቀ ጳጳሳቱ በብሩህ ገጽ ተገልጻ እንዲህ አለችው፣ በፊት ያፈሰስከውን እንባ ተቀብዬ ስላንተ ልጅ ለምኜዋለሁ፣ አትፍራ። አሁንም የብረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስተህ ሂድ። አንድ ዓይን የሆነ ውሃን ስርዓት የተሸከመ ሰው ታገኛለህ። ምልክት እርሱ ያደርግልሃል። እርሱ የያዘው የዚህ ሰው ስሙ ጫማ ሰፊ ስምዖን ይባላል። እርሱም ስለምወደው ልጅ ኢየሱስ ክርስቶስ ትእዛዜን ዓይኑን አውልቆ ጥሏልና። በዚያን ጊዜ ሊቀ ጳጳሳቱ ተነስቶ ፈጥኖ ሄደ። ያንንም ሰው አግኝቶ የያዘው የክርስቲያን ወገኖች ራራላቸው አሉ። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደገለጸች
ገለጸለትና እርሱም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳቱ ሰግዶ አባቴ ወይ እኔ ኃጥእ በደለኛ ነኝና ይቅርታ አድርግልኝ። ይህን የምትለኝ ነገር ላደርገው አልችል ነኝ። ነገር ግን የእግዚአብሔር ፈቃድ ይሁን። አምላክን በወለደ ቤታችን ቅድስት ድንግል ማርያም ጸሎት በአንተም በከበረች ጸሎት የክርስቲያን ወገኖችን እንድትረዳቸው ይሁን። እኔም ለማንም እንዳትገልጥ እለምናለሁ። እኔ የዚህ ዓለም ክብር መሸከም አልችልምና፣ ነገር ግን የምልህን አድርግ። አንተም ንጉሥ ይህን እነሳልኛል በሚለው ተራራ ትይዩ ከካህናቶችና ከሕዝቡ ጋር ገብተህ ቆመ። ወንጌሎች፣ መስቀሎች፣ ማዕጠንቶችን፣ የሰም መብራቶችን ያዙ። ንጉሡም ከነሰራዊቱ በአንዲት ዳርቻ ይቆም። እኔም ማንም እንዳያውቅ ከሕዝቡ ተደባልቄ በፊት ቆማለሁ። 41 ጊዜ ኪርያላይሶን እያላችሁ በመጮህ ወደ እግዚአብሔር መሉ። ይህም አቤቱ ክርስቶስ ማረን፣ ራራልን፣ ይቅር በለን ማለት ነው። ከዚያ በኋላ ዝም እንዲሉ ሕዝቡን እዘዛቸውን። የሚያን ጊዜ ስሰግድ አንተም ስገድ እንዲህ 3 ጊዜ አድርግ። በዚያ ተራራ አንጻር ማየው በሆነ በመስቀል ምልክት በየስግደቱ አማት ባለው። ሊቀ ጳጳስ ወይም ሰምተው ለወገኖቹ በመስማት አስገነዘባቸው። በዚያም ተራራ በሌላ ገጽ ከሰራዊቱ ጋር ወጥቶ እንዲቆም ለንጉሱ ነገረው። ሊቀ ጳጳሳቱም እንደነገራቸው ሁሉ ወጥተው ቆሙ። ከዚያ በኋላ ሊጸልዩ ጀመረ 41 ጊዜ አቤቱ ክርስቶስ ወይ ማረን። ከዚያ በኋላ ሊቀ ጳጳሳት 3 ጊዜ ሲሰግድ ሲነሳ ወደዚያ ተራራ ተማተበ። በዚያን ጊዜ ተራራው ከቦታው ተነቅሎ በአየር ላይ ተንሳፈፈ። ሊቀ ጳጳሳቱና ሕዝቡ ሲሰግዱ ያ ተራራ ወደ ቦታ ይወርዳል። ከስግደቱ ሲነሱ ከቦታው ተነቅሎ ወደ አየር ወጥቶ ይንሳፈፋል። እንደዚህም 3 ጊዜ ያደረገ ሕዝቡ ሁሉ ይህንን ድንቅ ስራ አይተው እጅግ አደነቁ። ምስጉን እግዚአብሔርን አመሰገኑት። ሊቀ ጳጳሳቱ አባ አብርሃም ፊት ፈሩት። ንጉሱ ወደ እርሱ አስቀርቦ ታላቅ ክብር አከበረው። እንዲህም አለው፣ የምትሻውን ለምነህ ከእኔ ተመኝ፣ ምንም አልከለክልህም። ንጉሱ ሊቀ ጳጳሳቱ ግድ ለምኔ ባለው ጊዜ አብያተ ክርስቲያን ልሰራሻለሁ፣ ይልቁም የሰማዕት ቅዱስ መርቆሬዎስ ቤተክርስቲያን በምስር አገር ልሰራሻለሁ አለው። እንደወደድክም ይሰራ ዘንድ አዘዘለት። ከቤተ መንግስቱም ብዙ ገንዘቡን አቀረበ። ሊቀ ጳጳሳቱ አባ አብርሃም በምድር ላይ እግዚአብሔር ዕድሜህን ያርዝም መንግስትንም ያጽና፣ እኔ ገንዘብ አልሻም አለው። ይህንንም ባለው ጊዜ ንጉሱ አደነቀ። የዚህን ዓለም ገንዘብ በመናቁ እጅግ ወደደው። ከዚያ በኋላ ቅዱስ መርቆሬዎስ ቤተክርስቲያን ስራዋን እስኪፈጸም ሌሎች በግብፅ ሀገር የተሰሩ ብዙ ቤተክርስቲያንም እስኪሰሩ ንጉሱ በፈረስ ተቀምጦ ከሰራዊቱ ጋር በመሄድ ከሊቀ ጳጳሳቱ ጋር አብሮ ለስራ ይሰለፍ ነበር። የተቃወሙ ክፉዎች ሰዎች የተሰራውንም ያፈርሱ ዘንድ የሚሹ ስለነበሩ፣ ስለዚህ ንጉሱ አጽንቶ አስጠበቀ። ተጋድሎውን በፈጸመ ጊዜ እግዚአብሔርን አገልግሎ በወንጌላዊ ማርቆስ ወንበር 6 ዓመት ከ6 ወር ከኖረ በኋላ በሰላም አረፈ። በዚህ አባት በገድሉ መጽሐፍ ያ ሰው ዕቁባቶቸው አገዙ፣ ጸሐፊ መርዝ ገደለው የሚል አለ። ለእግዚአብሔር ምስጋና ይሁን፣ እኛም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የድንግሊቱ አርሴማ ቤተክርስቲያን የከበረችበትና የስጋዋ ፍልሰት የሆነበት ከእርሷ ጋር የተገደሉ የ7 ደናግል የስጋቸው ፍልሰት የሆነበት ነው። ይህች ቅድስት አርሴማ ንጉሱ ድርጣድስን ያህል ታላቅ ክብር ካለው ከእኛ ጋር መኖርን እምቢ ያልሽ ልብሽ የለሽም ምን አለ። እርሷን በሰማያት ያለውን ይበልጣል እጅግም ይሻላል አላቸው። ወደ ጎን ወስደው ልብሷን ገፈው አንገቷን በሰይፍ እንዲቆርጡ አዘዘ። የደናግሉም ሁሉ አንገት እንዲቆርጡ አዘዘና ተቆረጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በደናግል ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅዱሳን አርሚ የነበረ የኤልያስ፣ የበልጥልስ፣ የስሩፋት፣ የማረ፣ የሚካኤል፣ የወስወል፣ የተለሚዮስ መታሰቢያቸው ነው። በረከታቸው ትድረሰን ለዘላለሙ አሜን። ታኅሳስ 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት አርሴማ ድንግል፣ የ1019 ሰማዕታት፣ ቅዱስ ስምዖን ጻድቅ ጫማ ሰፊው፣ አባ አብርሃም ሶርያዊ፣ ቅድስት ድርጣድስ ሰማዕት ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ በአንድ ተቀበል። ለሁልጊዜ የሚያገለግሉ ላይ ያሳሰቡት እግሬ ዜማ ቅድም ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ ወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳምጡ። በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።